የሚሰራ ሰው ነው ሐሜት የሚበዛ። ዛሬ ለሆነ ሰው ጸልያለሁ አራክፎ መቀጠል ይሆንለታል። የሚነደፍ ምን አይነት ሰው ነው መሰለ? እኔ ዛሬ በማለዳ እግዚአብሔር እንዲህ አለኝ፣ አራክፎ መቀጠል ነው። ሐዋርያት ሥራ ምዕራፍ 28 ላይ ተነደፈ ይላል። ከዛን አራክፎ ቀጠለ ይላል። አራክፎ የቀጠለው ወደ ምግብ ቤት አይደለም፣ ወደ ጸሎት ነው። አራክፎ ከጨረሰ በኋላ እንዲህ ይላል፣ የአንድ በፍቅር የተቀበለን መልካም ቸርነት ያደረገልን ሰው ነበራል። የሱ አባት በንዳድና በተቅማጥ ታሞ ነበር እና አራክፈ ወዴት ሄድክ? ለሱ ልጸልይ ሄድኩ። ይኸውልህ ያራገፈ ሰው የመብቴ ሰው ነው የሚሆን። ያራገፈ ሰው ለድል ነው የሚሆን። ዛሬ ለሆነ ሰው ጸልያለሁ አራክፎ መቀጠል ይሆንለታል። አራክፎ መቀጠል ይሆንለታል። አራክፎ መቀጠል ይሆንለታል። እና ይሄን ቃል እያወራሁት ቸሬ በሌላ ነገር ነገረኝ። ይኸውልህ አለኝ የሚነደፍ ምን አይነት ሰው ነው መሰለ? እሳት የሚያቀጣጥል ሰው። አርፎ የተቀመጠንማ እባብ አይፈልጉም። የሚሰራ ሰው ነው ሐሜት የሚበዛበት። የሚሰራ ሰው ነው አባራ የሚያገኘው። ይኸውልህ እንደነሱ እሳቱን ሳያቀጣጥል ቁጭ ቢል ኖሮ ጳውሎስ አይነደፍም። ግን እንዲህ አለ። ይኸውልህ ባለ ራእይ እሳቱ እንዲቀጥል ይፈልጋል። ስለዚህ አሁን የሚሞቀውን አይደለም የሚያየው፣ ይሄ ሙቀት እንዳይቀር ይፈልጋል፣ እንዲቀጥል ይፈልጋል። ሰውየው አየና ይሄ እሳት አይበቃም አለ፣ አቀጣጥላል። ጳውሎስ የተጠራው ወንጌሉን ለማቀጣጠል እሳት እየጨመረ ይላል። ለቅሞ መጥቶ እፉኝቷን ነደፈችው ይላል። እሱ ግድ የለውም አራክፎ ቀጠል። ግን የሚገርም ቅድም በቸርነት የተቀበሉት በፍቅር የተቀበሉት ሰዎች እንዲህ አሉ፣ ይሄ ሰው አሉ ከዛኛው ሲያመልጥ ከዚህኛው አያመልጥም አሉ። እሱ ወሬውን አልሰማም። እኔ አራግፌ እቀጥላለሁ። የሆነ ሰው ከተያዘበት ከየትኛውም ነገር ከተያዘበት ከየትኛውም ጉዳይ አራግፎ መቀጠል ይሆንለታል። በሽታን ያራግፋል፣ ጭንቀትን ያራግፋል፣ ግራ መጋባትን ያራግፋል። አራግፌ ቀጥላለሁ፣ አራግፌ ቀጥላለሁ። ይኸው ጌታ ምስክር። የጨለመ ቢመስል እግዚአብሔር ሊያነጋው፣ የተበላሸ ቢመስል እግዚአብሔር ሊሰራው፣ የቆመ ቢመስል ሊሄድ ነው። የሆነ ሰው አራግፎ ይቀጥላል። እግዚአብሔር ነው ያለኝ አራግፋችሁ ትቀጥላላችሁ። የምታራግፉት ወሬ ነው። አሁን እባብ የለም። የምታራግፉት ሐሜት ነው። የምታራግፉት በሽታ ነው። ይኸው ጌታ ምስክር። እመኑኝ፣ ይኸው እጃችሁን አንጡ። እመኑኝ፣ ሕያው እግዚአብሔርን አራግፋችሁ ትቀጥላላችሁ። በሽታ ቢሆን ይራገፋል። ጠዋት የሰማችሁ ዜና ይሻራል። እግዚአብሔር ጉልበታችሁን በኃይል ያትሰዋል። የእግዚአብሔር አቅም በቤታችሁ ይሰራል። አንድ ሰው እጁን ከፍ አድርጎ አራግፌ እቀጥላለሁ ይበል። አዎ አራግፈ ትቀጥላል። ይኸውልህ ብዙ ስድብ ብዙ ነቀፌታ የመጣው እየሰራ ስላለ እየሄደ ያሌለ ሰው ጫማው አይቆሽሽም፣ ትችት አይበዛበትም። እየሄደ ያለ ሰው ጫማው ይቆሽሻል፣ ኮቱ ይቆሽሻል። ባይዞ እኔ አሁን ቀጥ ብዬ ብቆም ከረባቴ እዚህ ጋር ይመጣል። እንደዚህ ካረኩት እንዲሁ ነው የሚቀረው። ከተንቀሳቀስኩ ግን ይንቀሳቀሳል። እመነኝ፣ የመጣው ነገር ሁሉ እየሰራ ስላለ ነው። ስለዚህ እያራገፋችሁ ትቀጥላላችሁ። እያራገፋችሁ ትቀጥላላችሁ። እያራገፋችሁ ትቀጥላላችሁ። እጃችሁን ከፍ አድርጉና እያራገፍኩ ቀጥላለሁ በሉ። በጌታ ይዣችኋለሁ ዛሬ በሉልኝ። እያራገፍኩ ቀጥላለሁ በሉ። እያራገፍኩ ቀጥላለሁ በሉ። እርግጠኛ ሆኜ ነው የምነግራችሁ። የሰማችሁት እናንተ አይደለም። የነደፋችሁ ሊገላችሁ አይደለም። ግን ጠላታችሁ ያውቅ ዘንድ ነው። ከናንተ ጋር ያለው ይታወቅ ዘንድ ነው። ይሞታል እየተባለ በሕይወት ትቀጥላላችሁ። ትቆማለች እየተባለ ሕያው እግዚአብሔርን ትቀጥላላችሁ። አራክፎ መቀጠል ይሆንላችሁ። ዛሬ የእግዚአብሔር ግሬስ ያገኛችኋል። ይኸው አራክፋችሁ ትቀጥላላችሁ። በጅምር የሚቀር ህልም የለኝም እኔ መሃል ላይ የሚቀር
ጉዳይ የለኝም እኔ ግልም የለኝም እኔ ትክክል ነው ያየው ትክክል ነው ትክክል ነው የሰማው ትክክል ነው ትክክል ነው ያየው ትክክል ነው ትክክል ነው የሰማው ትክክል ነው። ስለዚህ አራግፌ ቀጥላለሁ አራግፌ ቀጥላለሁ አራግፍ ለምን የሰማሁት ብዙ ነውና ያየው ትክክል ነውና ስለዚህ ያራገፍኩ ቀጥላለሁ። አሁን ገዢ የሚሆነው ገዢ የሚሆነው የነገራችሁ ድምፅ ነው። የነደፋችሁ ነገር ገዢ አይሆንም። ሕይወታችሁ ላይ ገዢ አይሆንም። ትዳራችሁ ላይ ገዢ አይሆንም። ገዢ የሚሆነው ከእግዚአብሔር የሰማችሁ ድምፅ ነው። ይኸውላችሁ በጣም ስሙ። በጌታ ይዣችኋል። ጳውሎስ ላይ ድንገት የገባው አይደለም የሰራው፣ ቀድሞ ሰምቶት የወጣው ድምፅ ነው የሰራው። እግዚአብሔር ምን እንዳለው ታውቃል? በነገስታት ፊት ትቆምልኛል። እስራኤል ምን እንዳለው ታውቃል? ማርና ወተት ወደምታፈሰው ከተማ ትገባል። እነሱም ሕይወት ላይ የሰራው ምድረ በዳው አይደለም። ጳውሎስ ሕይወት ላይ የሚሰራው እባቡ አይደለም። የሰሙት ድምፅ ነው። ይኸው ጌታ ምስክር፣ ዛሬ በእናንተ ላይ ዲስፕሌይ የሚሆነው የሚገለጠው የሰማችሁት ያ ድምፅ ብቻ። ኢየሱስ ጌታ